አለን። የመጀመሪያ ጥያቄያችን የሚሆነው አሁን ሰው የአእምሮ ህመም እንዳለበት እንዴት ማወቅ ይችላል? ወይም ደግሞ የአእምሮ ህመም ምልክቶች ምንድን ናቸው ልንል እንችላለን? የአእምሮ ህመሞች በጣም ሰፊ ናቸው። በጣም ብዙ አይነት የአእምሮ ህመም ምልክቶች አሉ። ከእንቅልፍ ማጣት ጀምሮ ጭንቀት፣ ባቴ፣ የወሲብ ችግሮች፣ የግንኙነት ችግሮች፣ የስብዕና ችግሮች፣ የሱስ እንዲሁም ደግሞ ከልጅነት ጀምሮ የሚመጡ ከኒውሮ ዲቨሎፕመንታል ብለን የምንጠራቸው የአእምሮ ችግሮች አሉ። ስለዚህ ምልክቶቹ በጣም ሰፊ ናቸው። ነገር ግን አንድ ሰው ከዚህ በፊት የሚያደርገውን የዕለት ተዕለት እንቅስቃሴ ማድረግ ሲያቅተው ስሜት ጭንቀትም ይሁን ንዴትም ይሁን ሐዘን፣ ደስታ ተገቢ ከሆነ ጊዜ በላይ እና በከባድ የሆነ መጠን ሲመጡ መቆጣጠር ሲያቅችል የሚያስጨንቀውን ነገር ሊተው ሲል ሳይተው ሲቀር እንዲሁም ከነዚህ ለውጦች የተነሳ የሚመጡ የእንቅልፍ በላይ ችግሮች ሲኖሩ በዛ የተነሳም ስራው ላይ እንደምሽቱ መስራት ሳይችል ሲቀር ከሰዎች ጋር ያለው ግንኙነት ላይ በጣም ጫና ሲያደርግ ወይም ደግሞ በእነዚህ ለውጦች የተነሳ ያ ሰው ሲጨነቅ ወይ ነገር ችግር ነው ብሎ ሲያስብ የአእምሮ ህመም ምልክቶች ናቸው ብለን ልንል እንችላለን። ምልክቶች በጣም ብዙ ስለሆኑ ዋነኝነት ግን ለባለቤቱ ብዙ ሰው ጭንቀት የሚፈጥር አይነት ለውጦች ሲኖሩ ዶክተር ተመልካቾቻችን የትኛውንም አይነት ከኑሮ ጋር ተያያዥነት ያላቸውን ጥያቄዎች ካደሩባችሁ በውስጥ መስመር ወይም ደግሞ በፔጃችን ኮሜንት ሴክሽን ላይ አስፍሩልን። መልካም